እንዴ ያስገባ በረሰ የራስ ጉዳይ አንተ ቁጭ ብለህ ረዳቱ ተመልስልሻለሁ የራስ ጉዳይ አላስ በቃ ረፊ ማህበረሰብ እንዳትጠሪ ግለሰብ ጋር ተጣላችሁ እንደ ግለሰብ አልሰደበኝማ እንደ ግለሰብ አልሰደበኝም ጆከር ማህበረሰባት እንደ ግለሰብ አልሰደበኝም ተፈለጋችሁት እኛ አታሳብዱ እንደ ግለሰብ አልሰደበኝም እንደ ግለሰብ አልሰደበኝም ዲማ ሰብሰቢያ ነው እንደኛ እንደ ግለሰብ አልሰደበኝም ገደልግባ ገንዘብ የዲው ችግር የለብኝም ጆከር እንደ ግለሰብ አልሰደበኝም በቃ ያን ማህበረሰብ የወከለ የለም ትልቅ ሰው እኮ ነሽ ረድቻለሁ ረዳሽ ግለሰብ ደረሰኛ ሳይታሻ እኔ ነገ ከየትም አጠራቅሜ እንትን ረድ እመልሳለሁ ማህበረሰባት ጆከር እንደ ግለሰብ አልሰደበኝም ማዳመጥ የምችል ከሆነ አማራ አይደለችም ነው ያለኝ አንተ ቁጭ ብለክ ማዳመጥ የምትችል ከሆነ አዳምጠኝ ማታዳምጥ ከሆነ የራስ ጉዳይ ማህበረሰብ ምናምን እንዳትል እንደ ግለሰብ አይደለም የተሰደብኩት ገደል ግባ ማናችሁ ምንም አታመጡ ፎቶ ከመለጠፍ ውጪ እናት የወለደች ይኸው በሬ ይኸው ዋናውን ደጁ አሳያችኋለሁ ጉቺዬ ተረጋጊ ማንም አማራነት ነው ወስድብሽም አይነጥቅብሽም እና ተረጋጊ ጉቺዬ ዱባይ ነኝ ያለሁት ሎኬሽን ተረጋጊ ወተን እንረጋጋ እኔና አንቺ አብረን እንውጣ እባክሽ ወደዛ በዞች አንዴ ጉቺ ምንድነው እሺ መፍትሄው አሁን ምን ይደረግ ምን አንቺ ምንድነው የምትፈልጊው ምንድነው የምትፈልጊው ምንድነው የምትፈልጊው ንገሪንና እኛ ምን ወቅ ምንድነው የምትፈልጊው አሁን ምን ይሆን ያትሰማለ እሷ ቆማለች የምትፈልገውን ትናገርና በተጣላችሁ ቁጥር ይሄ በጣም ይደብር በቃ እንደዚህ ከሆነ አትጆከር ማህበረሰብ በፈጠራችሁ በእናትህ ጆከር ሌላ ነገር አራት ሰዓት በድሮን ለሚቀጠቀጠው ለሚጎዳው ማህበረሰብ በእናትህ ጆከር እናስወጡልኝ ጆታ ጆከር ጆከር ዋትስአፕ ላይ ሎኬሽን ላኪልኝ በልጅሽ ያያችኋል እናት የወለደች ወንዴ ከሆነ ይምጣና ይስማሙና ይቅርታ ይጠይቃት ያን ተረጋጋ አሁን እሷ መውጣት አለች ችግር የለውም ጃፒ እኮ ወንድማችን ምንም እኔ ማናገረው ችግር የለውም አናግረዋለን ግን ችግር የለውም ግን አሁን ምንድነው የምትፈልገው ለምን ላይፉን ዘግተሽው አትውጭ ምንድነው የምትፈልገው አንቺ ይሄን እፈልጋለሁ በይና ንገሪኝ ምንድነው የምትፈልጊው ጉቺ እሺ ምንድነው የምትፈልጊው ጉቺ የምትፈልጊውን ይሄንን ነው የምፈልገው እሺ ተናገር ይሄ ነው የቤት የድረሻ ካን ዩ ሲ ጋይስ ኖ ጉቺ መቤቴ እናት የወለደች ና ያልኩክ ነው ነገ ይቆጭሻል ወንድሞችሽ ያዩታል ልጅሽ ያየዋል ይቆጭሻል ነገር የሞቱ እንዲሞቱ ፈልጌ ነው የነገርኩሽ ሚጣ እንዲገሏቸው ፈልጌ እሺ አሁን ምንድነው የምትፈልጊው ምን ይደረግ ምን ይደረግ ይኸው ዲስ ዋይ ፕሌስ ማንም አይነካችሁም ማናችሁ ምን ታመጣላችሁ እያልኩሽ እኮ ምንድነው የምትፈልጊው አሁን ምንድነው አሁን እንዲደረግ የምትፈልጊው ይሄ ይደረግ በይኝና እንወቀው ያናግሩሽ ይቅርታ ትባባላላችሁ ምንድነው የምትፈልጊው በጃፒ ታሰድቡኛላችሁ ጃፒ ጆከር ባለበት እኮ ነው የሰደበኝ የማንንም አይደለም የጃፒን አረሳም አማራ አይደለችም እየተባልኩ ነው የተሰደብኩት ጃፒን እኔ አወራዋለሁ እኮ አልኩሽ በቃ ከዚህ በኋላ አይናገርም እኔ አናግረዋለሁ እኔ ሲጀመር ትናንትም ሲናገርሽ አላየውም ግን እኔ ጃፒን አወራዋለሁ በቃ ሂዝ ማይ ብራዘር እኔ አስቆመዋለሁ ታይ ልንገርሽ አይደለ ሚጣዬ አምኖ ቶኪንግ አባውት ትላንትና ግን ጃፒ ሙልጭ አድርጎ ሲሰድበኝ እኔ እኮ ሙሉ ቪዲዮ አለኝ ጸጥ ብዬ ነው ያለፍኩት እሱ አማራ ሆኖ እኔ አማራ አይደለሁም ቢኮዝ ድሬዳዋ ስለተወለድኩ እኔ ለወንድሞቼ ብዬ እኮ ነው አማራ ያላልኩት ካንቺ በላይ የሚያውቃለ ጸጥ ያልኩበትን ምክንያት እኮ ብቻ አሁን እኮ ታዲያ መጣ ማንም የሚያሽ ካኔ በላይ ልጆች ብዬ አይደለም አውቃለሁ
ጉቺ ዛሬ ግደሏቸው። እስከ አድራሻቸው ተናግሬያለሁ፣ እስከ ስማቸው ተናግሬያለሁ። ለቅሞ ይረሽኗል። የሚጠቅመንን ነገር ብንነጋገር አይሻልም? ማንም አይነካቸውም ጉቺዬ፣ ማንም አይነካቸውም። ተረጋጋ። እሺ አሁን እዚህ ጋር እንደዚህ ስለሆነ ለኔ ረፍት ነው። ለኔ ራሱ ረፍት ነው። ይሙቱ የእናቴ ልጆች። በቃ አንቺ ማንም በሰደበሽ ቁጥር ያስለቅስሻል። አዎ ይረፉ የእናቴ ልጆች። እና እኔ አሳርፎ ነገርኩሽ። እኔ ጃፒንን ያወራዋለሁ እኮ አልኩሽ እኮ። አዎ የእናቴ ልጆች እንዲያርፉ ፈልጌ ነው። አማራ ናችሁ ብሎ የሚገላቸው የድሬዳዋ ህዝብ ካለ ዛሬ ምንም የሚገላቸው ማንም አይነካቸው። ማንም አይነካቸው። ደሴ ኮምቦልቻን የተማረው ሜካኒካል ወንድማለኝ ዛሬ ይግደሉት። ማንም አይነካቸው። ቱዴ ካልገደሉት ወንድሜን አንተ በለጠ ይባላል። በሜዳሊያ ነው የተመረቀው። በወርቅ ሜዳሊያ የተመረቀው ወንድም አለኝ ከደሴ ኮምቦልቻ። ጉቺ ነገር ስታይ ይጸጽትሻል። እንደዚህ ነው እናንተ የአማራን ጥግ የምታውቁት እንደዚህ ነው። አይደለም እንደ አይነት አይደለም። ጉቺ ለምን አንቺ ጥላቶችሽን ታስደስቻለሽ? እንዲያለቀሽ እንዲተናደርሽ ለምን ታስደስቻለሽ? ለምን ታስደስቻለሽ? እንዲሞት ማንም ቤተሰቦችሽን ማንም አይነካሽ። ለለኝ እኔ ዱባይ ነኝ። ማንም አይነካሽ። አላዶር ቴድሮስ ይባላል። ግማሽ ኤርትራዊ ነው። እኔ ኢትዮጵያዊ ነኝ፣ አማራ ነኝ። ግደሉት። አላዶር ቴድሮስ የሚባል ልጅ አለኝ። ግደሉ። የፈለጉትን ይግደሉ። ዛሬ ሁላችንም ተዋደን ተከባብረን የኖርን ህዝብ ነን። ኦሮሞም፣ አማራውም፣ ትግራይ ሁላችንም ውድ ድሬዳዋ የተዋረደ የለም። እዚህ ሚዲያ ላይ እንደኔ የረከሰ የለም። እኔ እንዳረከሱት ይገባኛል። ስሜት ውድ ይገባኛል። እኔ ለአማራ ሆኛለሁ። ውጪና ላውራ ይኸውልሽ